መንፈሳዊ ሴት በሚል ሐሳብ ነው ምናገረው መንፈሳዊ ሴት ያንዲትን ሴት ታሪክ ወስደን ነው ምናየው መጽሐፍ ቅዱስ ውስጥ በጣም አስገራሚ አስደናቂ ታሪክ ያላቸው ሴቶች አሉ በጣም የሚገርሙ ከብሉይ ኪዳን ጀምራችሁ እስከ አዲስ ኪዳን ድረስ ጌታ የተጠቀመባቸው በልዩ መንፈስ ጌታን ያገለገሉ ብዙ እናቶች አሉ አስደናቂ እናቶች አሉ ኃያላን እናቶች አሉ ጀነራል የሚባሉ ማለት ነው የእምነት አባቶች እንደሚባለው የእምነት እናቶች አሉ እግዚአብሔር አብሯቸው የቆመ መልእክተኛ የነበሩ ያገለገሉ የሙሴ እናት በጣም ታላቅ እናት ናት ብዙ አናቃት ግን ስለወለደቻቸው ልጆች ስናስብ የሚገርሙ ልጆች ወልዳለች የእስራኤልን ታሪክ ሼፕ ያደረጉ የሷ ልጆች ናቸው እስራኤልን መልክ ያስያዙ የእስራኤልን ኔሽኑን በሙሉ ያደራጁ የሷ ልጆች ናቸው የፖለቲካውን ዓለም የሃይማኖቱንም ዓለም መስመር ውስጥ ያስገቡ የሷ ልጆች ናቸው በጣም 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 አስደናቂ እናት ናት እግዚአብሔር የሰጣት የወድ ፍሬዎች አሮን ሙሴ ማርያም በጣም በጣም በእስራኤል ታሪክ ውስጥ ፓዮነር ናቸው ታውቃላችሁ በጣም በቃ የእነሱ ነገር ነው እስራኤልን ያጸናት ያቆማት ሙሴ ነው የእስራኤልን መተዳደሪያ የእስራኤልን ሃይማኖታዊ መዋቅር አደረጃጀት ፖለቲካል ስርዓቷን የኑሮ ሂደቷን ከአምላክ ጋር ያላትን አምልኮ ለእስራኤል ከሰማይ ዳውንሎድ ያደረገው ሙሴ በሲና ተራራ ላይ ወጥቶ የተቀበለ ሰው ነው የመጀመሪያው ሊቀ ካህን ሌዊ ነው የሙሴ ወንድም የመጀመሪያ ነው የሃይማኖትና የቤተ መቅደሱን ስርዓት መልክ ያስያዘው አሮን ነው ሃይማኖታዊ መዋቅሩን ይመራ የነበረው የካህናት ሁሉ ሊቅ የቤተ መቅደሱን አገልግሎት የመገናኛውን ድንኳን ስርዓት የአደባባዩን ሁኔታ የመስዋዕቶቹን አቀራረብ የሚታረድ የሚረጭ የሚፈስ የሚላክ ያለ እግዚአብሔር የሰራበት ሰው አሮን ነብይ ናት ማርያም የመጀመሪያ ሴት ነብይ ናት ማርያም ስለዚህ እንደነዚህ አይነት እናቶች አሉ መጽሐፍ ቅዱስ ውስጥ የትንሳኤው ምስክር የሆኑ ሴቶች ናቸው እናቶች ናቸው ጌታ ኢየሱስ ክርስቶስ ወደ መቃብር ሊሄድ ሲል አንድ ሰው በአይሁድ ባህል ከመሞቱ በፊት በሞቱ ጊዜ ለቀብር እንዲሆን ሽቶ ይቀባል ይሄን ያደረገች ሴት ነች ለመቃብሬ ነው ያደረገችው ይላል ጌታ እሷ ግን የወሰደችው የእምነት እርምጃ ነው ግን ያደረገች ያለችው ለመቃብር ነው ባህሉ ነው ሽቶ ተቀብቶ ነው የሚቀበረው ቀባችው ሊሞት ዋዜማ ላይ ማርያም በጣም የሚገርሙ እናቶች አሉ ዛሬ ማነሳላችሁ እናት ብዙ ስሟን በየትኛው መልኩ ፈልጋችሁ የማታገኙት ስራዋ ግን በጣም አስደናቂ እናት ታሪኳ ራሱ በጣም የሚያስገርም ሁለተኛ ነገሥት 4:8 ላይ ነው የሚጀምረው የዚህ ሴት ታሪክ በጣም አስገራሚ ሴት ነች አንድ ቀንም እንዲሆነ ኤልሳ ወደ ሱነም አለፈ በዚያም ታላቅ ሴት ነበረች ይላል ታላቅ ሴት በሉ እንጀራ ይበላ ዘንድ የግድ አለችው በዚያም ባለፈ ቁጥር ሊበላ ወደዚያ ይገባ ነበር ይላል ኢየሱስ ጌታ ነው በቃ እቺ ሴት በጣም የምታስገርም ሴት ነች በጣም የምታስደንቅ ሴት ነች መጽሐፍ ቅዱስ ታላቅ ሴት ብሎ ይጠራታል መንፈሳዊ ሴት ነች መንፈሳዊ አይኖቿ የተከፈቱላት የእግዚአብሔርን ፕሮግራም ምትገነዘብ ምታውቅ ምትረዳ ዘመኑን ምታውቅ ሲዝኑን ምታውቅ የእግዚአብሔርን ፐርፐስ ጠንቅቃ ምታውቅ የእግዚአብሔር ሐሳብ
የገባት የእግዚአብሔር ፕሮግራም ምን እንደሆነ የእግዚአብሔር ሐሳብ ማን ላይ እንዳለ በደንብ የምታውቅ ሴት ነች ሱነም በሚባል አገር እምትኖር ከዚህ በኋላ ይችን ሴት ስታገኙት ሱናማዊት ብሎ ነው የሚጠራት ስሟን አይጠራም ለምን እንደሆነ በጣም ይገርማል ታሪኳን ስታነቡ ጸሐፊው ለጠረጴዛ ለወንበር ለአልጋና ለፋኖስ መብራት ስም ለነዚህ ቁሳቁሶች እንኳን ስማቸውን ጠቅሶ ለኤልሳ ክፍል ሲሰራለት ያስገባችውን ዕቃ ስም ጠቅሶ የሴትዮዋን ስም ግን አይጠቅስልንም በጣም ይገርመኛል ምታስገርም ሴት ነች ሱነም የሚባለው ስፍራ መጽሐፍ ቅዱስ ውስጥ 3 ጊዜ ብቻ ነው የተጠቀሰው ምናልባት እንደ አራተኛ መውሰድ የምንችለው ዳዊት ባረጀ ጊዜ እንድታሞቀው ተብላ የመጣች ሴት አቢሳ ነው የምትባለው ሱናማዊት ነበረች ይላል ከዛ ውጪ ሱነም የሚለው ቃል መጀመሪያ የምታገኙት አንደኛ ሳሙኤል ምዕራፍ 28 ቁጥር 4 ላይ ከዛ በፊት ኦፍ ኮርስ ኢያሱ ላይ አለ ፍልስጤማውያን ተሰብስበው መጡ በሱነምም ሰፈሩ ይላል ሳኦልም እስራኤልን ሁሉ ሰበሰበ በጊልቦአም ሰፈሩ ይላል ከፍልስጤም ጋር በነበራቸው ጦርነት ፍልስጤማውያን መጥተው በሱነም ሰፈሩ ይላል ሱነምን ትንሽ እንድታስቡ ነው ኢያሱ መጽሐፍ ላይ ስለ ሱነም ሲናገር ምዕራፍ 19 ቁጥር 17 ላይ እንደዚህ ይላል አራተኛው ዕጣ ለይሳኮር ልጆች በየወገኖቻቸው ወጣ ድንበራቸውም ወደ ኢዝራኤል ወደ ከስሎት ወደ ሱነም እያለ የወረሱትን ርስት ይዘረዝርና ቁጥር 23 ላይ ሲደርስ የይሳኮር ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው ይላል ሱነም የይሳኮር ነገድ የወሰደው ቦታ ነው ማለት ነው የይሳኮር ነገድ ዕጣ ሲወጣለት ዕጣ የደረሰው ሱነምና በሱነም አካባቢ የሚገኙ ከተሞችን ነው ስፍራዎችን አካባቢዎችን የወሰደው ይሳኮር ማን ነው ካላችሁ ልብ እንድትሉ ይፈልጋለሁ ዘፍጥረት 49 ከ15 እስከ 14 እስከ 15 ካያችሁ ይሳኮርን ሲመርቀው ያዕቆብ አጥንተ ብርቱ አህያ ነው በበጎች ጉሩኖም መካከል ያርፋል እረፍትም መልካም መሆኗን አየ ምድሪቱም የለማች መሆኗን ተከሻውን ለመሸከም ዝቅ አደረገ በስራውም ገበሬ ሆነ ይላል ይሳኮር መተዳደሪያው ግብርና ነው ይሳኮር ሱነም ላይ ሚኖረው እያረሰ ነው ይሳኮር ወገቡን ዝቅ የሚያደርግ ስራ ወዳድ ጠንካራ ሰራተኛ ብርቱ አጥንት ያለው ጎበዝ ገበሬ ነው ልብ በሉ አሁን ሱነም ጋር እንሄዳለን ሱነም ይቺ ሴት የምትኖርበት ቦታ ማለት የይሳኮር ነገዶች የወረሱትን ቦታ ነው የምትኖረው ማለት ነው ስለዚህ ይሳኮሮች ደግሞ ምንድናቸው አለን ገበሬዎች ናቸው ሰራተኞች ናቸው አምራቾች ናቸው በጣም ጠንካራ ሰዎች ናቸው አጥንተ ብርቱ አህያ ነው ይላል ለስራ ነው የተፈጠረው ይሳኮር ይሰራል ጠንካራ ሰራተኛ ነው ብሎ አባቱ ያዕቆብ መርቆታል የዚህ ሴትዮ ባል ደግሞ ምንድነው ይለናል መጽሐፍ ቅዱስ እዚሁ መጽሐፍ ላይ ሁለተኛ ነገሥት 4 ላይ ገበሬ ነው ይለናል ልብ በሉ አራሽ ነው ይለናል አጫጅ ነው ይለናል በእርሻ ቦታው ላይ በጣም ይሰራል ብሎ ይነግረናል ይቺ ሴትዮ ምን አይነት ሴትዮ ናት ካላችሁ በጣም ጠንካራ ሴት ሰራተኛ ሴት የተባረከች ሴት ሀብት ያላት ብልጽግና ያላት የአዲሱ መደበኛ ትርጉም ላይ ሄዳችሁ ካነበባችሁ እዚህ ጋር መግቢያው ላይ ታላቅ ሴት ሚለውን ቦታ ላይ ሀብታም ሴት ብሎ ተርጉሞታል ሀብታም ሴት ይለዋል ፋይናንሻሊ የተሳካላት ናት ፕሮስፐረስ ላይፍ ነው የምትኖረው ኑሮዋ ጥሩ ነው ለምን ገበሬዎች ናቸው ሰራተኞች ናቸው ትልቁ ሚስጥር ሀብታም መሆን አይደለም ሀብታችንን እንዴት ተጠቀምነው ነው እግዚአብሔር ሀብት ይሰጣል ስንሰራ እንባረካለን
የኛ መስራት ብቻ አይደለም በረከት የሚያመጣው ባይ ዘ ዌይ መስራት ሲደመር መስጠት ነው በረከት የሚያመጣው ይሄ የመጽሐፍ ቅዱስ ፕሪንሲፕል ነው በጣም ጠንካራ ሰዎች በጣም ገንዘብ የሚሰበስቡ ሰዎች መስጠት ሲጀምሩ በረከታቸው የበለጠ እየጨመረ ይሄዳል ስለዚህ ሀብት መሰብሰቡ አይደለም ዋናው ምን አደረግንበት ነው ዋናው የተሰበሰበውን ምን አደረግን ይህችን ሴትዮ እንደሱ እንድናያት ነው ዛሬ ምን አይነት ሴት እንደሆነች ታላቅ ሴት ናት መንፈሳዊ ሴት ናት የገባት ሴት ናት አይምሮዋ የተከፈተ ሴት ናት እግዚአብሔር ሀብት ይሰጣል የሚሰጠን ሀብት ደግሞ እንድንደሰትበት ነው የሚሰጠን እግዚአብሔር ደስ እንድንሰኝበት ከኛ አልፈን ደግሞ ለሌሎች በረከት እንድንሆን ነው እግዚአብሔር የሚሰጠን ይህች ሴት በስጋዊ ነገር ብቻ አይደለም የተባረከችው በመንፈሳዊም ነገር የተባረከች ናት መንፈሳዊው ዓለም ገብቷታል መንፈሳዊ መረዳቷ በጣም የሚያስገርም ነው ጥሩ ግንዛቤ አላት ጥሩ መረዳት አላት ወደ ቤታቸው በረከት የሚያስገቡ ብዙ ሚስቶች አሉ እንደዚህች አይነት ሴት መንፈሳዊያን ሴቶች ቤታቸው እንዲባረክ ምክንያት ናቸው መንፈሳዊ ሴቶች መንፈሳዊ እናቶች ቤታቸው እንዲለወጥ ኑሯቸው እንዲለወጥ የእግዚአብሔርን አጀንዳ የሚከታተሉ እናቶች የእግዚአብሔርን ፕሮግራም ፐርሱ የሚያደርጉ ሚስቶች ቤታቸው እንዲለወጥ ምክንያት ናቸው ይህች ሴት የአንድ ጊዜ መልካምነት የዘላለም ታሪኳን የቀየረው ልበሉ የአንድ ጊዜ አገልግሎት እየተከታተለ የሚሄድ በረከት ነው በዘመናው ሁሉ ያፋጨዳት የአንድ ጊዜ ደግነት የአንድ ጊዜ በጎነት ስለዚህ ስሟን ማናቃት ይህች ሴት በጣም ጥሩ ሴት ነበረች ከንጉሳዊ ቤተሰብ የመጣች አይደለችም ከይሳኮር ነገድ እንደሆነች ተስፋ እናረጋለን ትልቅ ደረጃ አላቸው ከሚባሉትም ወገን አይደለችም በዚህ ነገድ ውስጥ በጣም በትልቅ ቦታ ከተጠቀሱት ውስጥም አይደለችም ይሳኮር ከፊት ለፊት ካሉት ጋር አይመደብም ከዛ ነገድ ነች የመጣችው እንደ ሳራ እንደ ቤርሳቤ ወይም እንደ አስቴር በጣም ቆንጆ የምትባል ሴት አይደለች ወይም ደግሞ እንደ አስቴር ህዝቧን የታደገች ሴት አልነበረችም እንደ ዲቦራ ታላቅ መሪም አልነበረችም ታላቅ ነው የሚባል ልጅም አልነበራትም እንደ ሐና ነብይ አልወለደችም ዕውቀት ዝና ሌላም ምድራዊ ነገር አልነበራትም ነገር ግን መታሰቢያ ያለው ነገር ሰርታ አለፈች ጉዳዩ ዛሬ የምናነሳው ሐሳብ እኔና እናንተ እናቶች አባቶች ወንድሞች እህቶች በዚህ ምድር ያለንን ሩጫ ጨርሰን ስንሄድ ትተን ምናልፈው አሻራ ምንድነው ምንጥለው መታሰቢያ ምንድነው ምልክት አድርገን ምናልፈው ነገር ምንድነው ትተን ካንሳስ ውስጥ ምናልፈው እሱ ነው አንድ መንፈሳዊ እናት ትውልድ የሚያስበውን ነገር ትታት ሄዳለች ትውልድ ሁሉ ጊዜ የሚያነሳውን የሚያስገርም አሻራ አኑራት ሄዳለች ልክ አሴር እግሮቹን በዘይት ያጠልቃል እንደሚል በዘይት የጠለቀ እግር ያረፈበት ቦታ የዘይቱን ጥፍጣፊ ስለሚቀር ምልክት አለው ጫማው በዘይት የተነከረ ሰው እዚህ ቦታ ነበር ያስብላል እንደሱ በካንሳስ ስትኖር ወይዘሮንትና እህትንትና ያደረገችው እኮ በጣም የሚያስገርም ነው የሚያስደንቅ ስራ ሰርታለች መታሰቢያ ያለውን ስራ ሰርታለች የሚያስብል ማለት ነው ስለዚህ ነገያችሁ ላይ የሚነገር ነገር ትታችሁ እንድታልፉ ምናልባት በእናንተ ባይነገር በአብራካችሁ ክፋይ እንዲነገር
በወለዳችኋቸው ልጆቻችሁ ሕይወት ውስጥ እግዚአብሔር አልፎ በሚሰራው ድንቅ ሥራ የሷ ልጅ እኮ ነው እንድትባሉ ወገኖቼ ሆይ መንፈሳዊ እንሁን መንፈሳዊነት የአይን መከፈት ነው መንፈሳዊነት መንፈሳዊውን ዓለም መረዳት ነው መንፈሳዊነት የእግዚአብሔርን ፕሮግራም ማወቅ ነው የእግዚአብሔር የልቡን ትርታ ማግኘት ነው መንፈሳዊነት ከዚህ ዓለም መፋታት ነው ከስጋዊነት መፋታት ነው ወገኖቼ እግዚአብሔር ወደዛ ህይወት ሊያስገባን ይፈልጋል ይህችን ሴት ምንድነው ታላቅ ያደረጋት የሚለውን አራት ምክንያቶች ነግራችሁና ከነዚህ ምክንያቶች የተነሳና ታላቅ ከመሆኗ የተነሳ የሆኑላትን ደግሞ አራት መሰረታዊ ነገር ነግሬያችሁ እንጨርሳለን ምንድነው ታላቅ ያደረጋት ምንድነው ይህችን ሴት ልዩ ያደረገ እንደ ዲቦራ ተዋክታ የእስራኤልን ጠላት ያሸነፈች ጀግና አይደለችም እንደ ሌሎች እንዳልናቸው ሴቶች የተለየ አደረገች ምንላቸው ታሪኮች ያሏት ሴት አልነበረችም ሲምፕል በሚመስል ትንሽ በሚመስል ጥቂት በሚመስል ግን የእግዚአብሔር ፕሮግራም ባለበት የእግዚአብሔር ሐሳብ የእግዚአብሔር የልቡ ትርታ የእግዚአብሔር አጀንዳ ባለበት ነገር ላይ ትኩረት ነበራት የመጀመሪያው ይችን ሴት ታላቅ ያደረጋት እግዚአብሔርን ወደ ቤቷ ማስገባቷ ነው የእግዚአብሔርን ሰው ወደ ቤቷ አስገባች ማንን ነብዩ ማንን እስቲ ሁላችሁም በሉ ማንን ኤልሳን አስገባች ይመስላችኋል አንድ ሰው ቤቷ የገባ አንድ ጸጉሩ መለጥ ያለ ሽማግሌ ነብይ በእግሩ ሚንከራተት ወደ ቀርሜሎስ ተራራ ሲሄድ በሱነም አርጎ አልፎ የሚሄደውን አንድ ምስኪን ገበሬ የነበረን ሰው ቤቷ አስገባች ይመስላችኋል በበሯ እኮ ብዙ ሰው አልፏል በበሯ እኮ ብዙ መንገደኛ ሄዷል በበሯ እኮ ብዙ ሰው ይሄዳል ዛሬ ሲያልፍ ግባ ያለችው ሰው ግን ሰው ብቻ አይደለም የእግዚአብሔር ፕሮግራም ነው ራሱ ነብዩ የእግዚአብሔር ፕሮግራም ነው ነብዩ ተሸክሞ የሚሄደው የእግዚአብሔርን ሐሳብ ነው የእግዚአብሔርን አጀንዳ ነው እግዚአብሔርን ነው ቤቷ ያስገባችው የእግዚአብሔር ሐሳብ በላዩ ላይ ጢም ብሎ የሞላ እስራኤልን ከእግዚአብሔር ጋር የሚያገናኝ መልእክተኛ እግዚአብሔርን የሚሰማ ያለው ቃል የሚሆንለት እንዳፉ ቃል የዛሬ አመት ተወልጃለሽ ካለ ተወልዳለች ይሄን ማድረግ የሚችል በእግዚአብሔር ፕሮግራም ውስጥ የሚኖር የእግዚአብሔር አጀንዳ ብቻ የሆነ ህይወቱ ወገኖቼ ሆይ አንድ ሰው አይደለም ቤቷ የገባው አንድ ምስኪን ነብይ አይደለም ቤቷ ያስገባችው እግዚአብሔር ራሱ ነው የገባው ቤቷ እንደሱ አይነት መንፈስ እንደሱ አይነት እሱን ነው ይያለን ያለነው እኮ እዚህ ቤት ውስጥ እዚህ ቸርች ውስጥ ያወራን ያለነው እግዚአብሔርን እናምጣው እግዚአብሔርን እናስገባው እግዚአብሔር ይግባ ወደኛ ቤት ነው ይያለን እግዚአብሔር የምንለው እኮ በቃ እሱ ሲመጣ እሱ ሲገባ እሱ ሲገኝ የሚሆን ነገር አለ ሚሰራ ነገር አለ ሚደረግ ነገር አለ እግዚአብሔር ሲገባ ይቺ ሴት ምን አደረገች ይላል አንድ ቀንም እንዲሆነ ኤልሳ ወደ ሱነም አለፈ በዚያም ታላቅ ሴት ነበረች እንጀራ ይበላ ዘንድ የግድ አለችው በዚያም ባለፈ ቁጥር ሊበላ ወደዚያ ይገባ ነበር ኢየሱስ ጌታ ነው ባለፈ ቁጥር ነብዩ በዛ መንገድ ካለፈ ወዴት ይገባል ወደዚህ ሴት ቤት ይገባል ወደ ሱነም ይገባል ወደዚች ሱነማዊት ሴት ቤት ይገባል እንጀራ ትሰጠዋለች ይበላል ውሃ ትሰጠዋለች ይጠጣል ረጅም ጉዞ ነው ወደ ቀርሜሎስ ተራራ የሚሄደው በዚህ በሱነም በኩል አርጎ ነው 11 ማይል ገደማ ይመስላል የሚጓዘው የእግር ጉዞ ነው አረፍ ይላል
ቆየት ይላል ወገኖቼ እግዚአብሔር ወደ ቤታችሁ ይግባ እግዚአብሔርን ወደ ቤቷ የምታስገባ እናት እግዚአብሔርን ወደ ቤቷ የምታስገባ ሚስት እግዚአብሔር ይግባ የምትል እግዚአብሔር ይቅደም የምትል እግዚአብሔር ቤቴን ይቆጣጠረው እግዚአብሔር ይምጣ ወደ ትዳሬ የምትል ሚስት የምትል እናት ወገኖቼ ሆይ ታሪክ ትሰራለች ጦርነት መሄድ አይጠበቅባትም አገር መምራት አይጠበቅባትም ሌላ ሰልፍ ውስጥ መሄድ አይኖርባትም የእግዚአብሔርን ፕሮግራም ካስተናገደች በዚህ ሴት ውስጥ እግዚአብሔር ያልፋል ወገኖቼ ሆይ ኤልሳ ሲያልፍ የሚያዩ ብዙ ሰዎች አሉ ይታወቃል መለጥ ያለ አጠር ያለ አንተ መላጣ ውጣ ብለው ጻናት የሚጮሁበት ምስኪን ገበሬ የሚመስል ነብይ ከኤልያስ ላይ የወደቀውን መጎናጸፊያ ወስዶ በሁለት መንፈስ እጥፍ የተሞላ የሚናገረው ቃል ጠብማትል አገር የሚፈውስ ምድር የሚፈውስ መድኃኒት ጭንገፋን የሚሰብር ሞትን የሚሰብር ታሪክ የሚቀይር ጭንቀት የሚያነሳ ልዩ ተአምር የሚያደርግ ጥቂት ዘይት በአንድ ማሰሮ ውስጥ ልታልቅ የቀረበች ጭላንጭል የሆነችን ዘይት ማባዛት የሚችል በብዙ ማሰሮ ውስጥ እየተጨመረ እንዲበዛ የሚያደርግ የእግዚአብሔር ፕሮግራም ያለበት ሰው ነው ቤቱ አይገባም የእግዚአብሔርን ፕሮግራም ከተረዳን የእግዚአብሔርን ሐሳብ ካወቅን ከእግዚአብሔር ሐሳብ ጋር እንቆማለን ብዙ የሱነም አገር ሰዎች ኤልሳን አላስተናገዱትም የብዙሃን ጉዳይ አይደለም የእግዚአብሔር ፕሮግራም ብዙዎች ተቀበሉት አልተቀበሉ የድምጽ ብልጫ አይደለም ወገኖች ብቻችሁን ቆማችሁ ከእግዚአብሔር ፕሮግራም ጋር ቆሙ ከእግዚአብሔር ሐሳብ ጋር ቆሙ የእግዚአብሔር ሐሳብ ነው በመትሉት እውነት ላይ ጽኑ ብቻችሁን ቆሙ የእግዚአብሔር ሐሳብ ካላቸው ሰዎች ጋር ቆሙ የእግዚአብሔር ሐሳብ ካረፈባቸው ባሪያዎቹ ጋር ቆሙ አግዟቸው ደግፏቸው አበርቷቸው የእግዚአብሔር ፕሮግራም እንዳለበት ካያችሁ አጽናኗቸው ኃይል ሆኗቸው አቅም ሆኗቸው ጉልበት ሆኗቸው ይሩጡ ይህ ሰውዬ እኮ ረጅም መንገድ ይሄዳል ኤልሳ እኮ የሚኖረው በታምራት ነው እግዚአብሔር ምግብ አዘጋጅቶ አቅርቦለት ካልበላ እኮ መተዳደሪያ የለውም መብያ ምግብ የለውም ኤልያስ እንደኖረ ይኖር ኤልያስ እኮ ቁራ እየታዘዘለት ባልቴት እየተነገራት ነው የኖረው ይህ ሰውዬ በእግዚአብሔር አቅርቦት የሚኖር ሰው ነው እግዚአብሔር ሲያበላው ብቻ የሚበላ እግዚአብሔር ሲሰጠው የሚኖር የሚበላ የሚጠጣ ባሪያ ያለው ጊያዝ የሚባል ሎሬ ይዞ የሚንከራተት ነብይ ነው አሰበችው የእግዚአብሔር ፕሮግራም ነው አስተዋይ ሴት መንፈሳዊ ሴት ታላቅ ሴት ከእግዚአብሔር ፕሮግራም ጋር ትቆማለች ቤቷን ምትለውጥ ሴት ትዳሯን ምትለውጥ ሴት ልጆቿን ምትለውጥ ሴት የእግዚአብሔር ፕሮግራም የገባት ሴት ናት ሲዝኑን ያወቀች ናት ዘመኑን ያወቀች ናት እግዚአብሔር ፕሮግራም አለ እዚህ ጋር ምትል እግዚአብሔር ሐሳብ አለ የእግዚአብሔር አጀንዳ አለ ከዚህ አጀንዳ ጋር እቆማለሁ የምትል ሴት እሷ ታላቅ ሴት ናት ይህች ሴት በቤቷ ይህንን ሰው አስገባችው ዋው በጣም ምትገርም ሴት ነች የመጀመሪያው የእግዚአብሔር ወደ ቤቷ መግባት ነው ይህችን ሴት ታላቅ ያረጋት እንቀጥል ሁለተኛው ታላቅ ያደረጋት ምንድነው ካላችሁ እግዚአብሔር በቤቷ እንዲኖር ፈለገች ማስገባት ሌላ ነገር ነው እንጀራ ማብላት ሌላ ነገር ነው ባልቶ ጉዞን ይቀጥል ነበር እንደዚህ ነው የሚለው ቁጥር 9 ላይ ለባሏም ይህ በእኛ ዘንድ ሁሉ ጊዜ የሚያልፈው በእኛ ዘንድ ሁሉ ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ አያችሁ አይኗ ይበራ ሴት ነች ልቧ የተከፈተ ሴት ነች መጽሐፍ ቅዱስ ውስጥ ነብይ ቅዱስ የተባለው እዚህ ጋር ብቻ ነው ካገኛችሁ አሳዩ
ቅዱስ የእግዚአብሔር ሰው ነው ተራ ሰው አይደለም እኮ በበራችን የሚያልፈው ይሄ መጥቶኛ ቤት ቁጭ ብሎ እዛ መደብ ላይ ተቀምጦ እንጀራ የሚበላው ሰውዬ እኮ ተራ ሰው አይደለም የእግዚአብሔር ሰው ነው ቅዱስ ነው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ ትንሽ ቤት በሰገነቱ ላይ እንስራ አያችሁ እቺ ሴትዮ ታላቅ ካልሆነች ማን ታላቅ ይሆናል እቺ ሴትዮ መንፈሳዊ ካልሆነች ምን እናርግ ቤት እንስራ ኤክስፓንድ እናርግ ቤታችንን ቤት እንስራለት አያችሁ ትልቅ ኮስት ነው እኮ ኤክስፔንሲቭ ነው እኮ ገንዘብ አለው ኢነርጂ ፓወር አለው ጊዜ ይጠይቃል አቅም ይጠይቃል ጉልበት ይጠይቃል እቃ ይጠይቃል ማቴሪያል ይጠይቃል ትንሽ ጎጆ ትንሽ ቤት እንስራ በሰገነቱ ላይ እንስራ በዚያም ማለች አልጋ ጠረጴዛ ወንበርና መቅረዝና ኖርለት አለች ኢየሱስ ያድናል ወደኛ ሲመጣ ወደዚያ ይገባል አለችው አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ ይላል የማ ቤት ሆነ ማለት ነው የነብዩ ቤት ሆነ እኮ እንጀራ እየበላ ብቻ ይሄዳለች ይግባና ይኑር ኢየሱስ ጌታ ነው ይግባና ይቀመጥ ይረፍ በቃ ይረፍ ይመቸው እግዚአብሔር እንደሱ ነው የሚላችሁ በቃ ልግባና ልረፍ ልግባና በቃ ልረፍ በቃ ከናንተ ጋር ልቀመጥ አብሬያችሁ ልሁን በልባችሁ ዙፋን ላይ ልንገስ በቃ ስሩልኝ ቤት ስሩልኝ እዚህ ጋር ቤት በቃ ንጹህ ቤት በቃ ጌታ ሚደላው ቤት ሚመቸው ቤት በቃ ለሱ በጣም በቃ ጥሩ የሆነ በጣም ድባቡ ደስ የሚል ኢንቫይሮመንቱ ደስ የሚል በቃ መንፈሱ ደስ የማይቆረቁር ምንም አይነት ጥላሸት የሌለበት ገለባ የሌለበት ቆሻሻ የሌለበት ነውር የሌለበት አመጽ የሌለበት ተንኮል የሌለበት ንጹህ ቤት በቃ ገብቶ እርፍ የሚልበት ያርግልን ጌታ ይቺ ሴት እንደሱ አረገች መንፈሳዊ ናት ይሄ እግዚአብሔር ሰው ነው ይሄ ታላቅ ሰው ነው ይሄ ቅዱስ ነው ይሄ ነብይ ነው ይሄ እኮ ተራ ሰው አይደለም ይሄ እኮ በቃ እግዚአብሔርን ይዞ ነው የሚሄደው እግዚአብሔርን ተሸክሞ ነው የሚሄደው የሰማይ ፕሮግራም ያለበት ሰው ነው የእግዚአብሔር አጀንዳ ያለበት የእግዚአብሔር ሐሳብ ልብ ውስጥ የሞላ ሰው ነው እግዚአብሔርን ወክሎ ነው የሚሄደው ነብዩ እኮ እግዚአብሔርን ይወክለው ዛሬ ወስደን ኤልያስን በአዲስ ኪዳን ለአንድ ሰው ልንሰጠው አንችልም ማን ነው ኤልሳን አምጥተን በቃ የሆነ ፓስተሩን ወይም ደግሞ ነብዩን በኤልሳ አንዳይ ቤተክርስቲያንን ነው ሊወክል የሚችለው ዛሬ ኤልሳን መቀበል ማለት ቤተክርስቲያንን መቀበል ማለት እኮ በጣም ትልቅ ኪንግደም ነው ሰውየው መንግስት ነው ኪንግደም ነው አገር እኮ ነው ሰውየው የእግዚአብሔር ሐሳብ ነው ያለበት የእግዚአብሔር ፕሮግራም እዛ ቤት ገባና ረፋል ጎጆ ተሰራለት ቤቱ ሰገነት ተሰራለት በቃ ምቹ የሆነ የመኝታ ቤት ጊያዝ እኮ አለ ሁለት ሰው የሚተኛበት ክፍል ተሰራ ጠረጴዛ መጣ ወንበር መጣ መብራት ፋኖስ ገባ ያነባል በቃ እንደፈለኩን እረፋለች እናንተ መኳንንቶች በሮችን ክፈቱ ማን ይግባ የክብር ንጉስ ይግባ ሃሌሉያ እሞቺ ሴት በጣም አስገራሚ የሚያረጋትን ነገር ልንገራችሁ ባሏን የምትወድ ባሏን የምታከብር ባሏን የምታማክር ሴት ነች ዝም ብሎ ደረቅ መንፈሳዊነት አይደለም ያላት ትዳር የገባት ሴት ናት ለትዳር ቫልዩ የምትሰጥ ሴት ናት ለባሏ አክብሮት ያላት ሴት ናት ባሏን ሄደችና ምን ይመስልሃል ይሄ እኮ በበራችን የሚያልፈው የእግዚአብሔር ሰው ነው ሰገነት ብንሰራለት what do you think አለችው ምን ይመስልሃል እስቲ እንመካከር ምን ሐሳብ እኔ ልቤ ውስጥ ሸክም ገብቷል ለዚህ እግዚአብሔር ሰው ሰገነት ብንሰራለት ደስ ይለኛል አንተ ምን ትላለህ መንፈሳዊ ሴት
መንፈሳዊ እናት መንፈሳዊ ሚስት ባሏን ምትወድ ባሏን ምትፈራ ባሏን ምታከብር ናት ባሏን ምታማክር ናት ከባሏ ጋር ምታወራ ናት ባሏን ምትጠይቅ ናት ምን ይመስልሃል ተሰማኝ እኮ ይሄን ገንዘብ ወስጄ ለሆነ ሰው ልሰጠው እኮ ተሰማኝ እንደው ምን ይመስልሃል ልስጥ እንዴ ምን ትላለህ ልቤ ውስጥ ይሄ ተቀምጧል ያንተ ሐሳብ ምንድነው ምትል ናት መንፈሳዊነት ፓኬጅ ነው ወገኖች ሆይ መንፈሳዊነት በጣም ግዙፍ ነገር ነው መንፈሳዊነት በጣም ትልቅ ነገር ነው ከውስጡ የሚወጡ ብዙ ነገሮች አሉት መንፈሳዊ ስትሆኑ ክርስቶስን መምሰል ይችላችኋል ማለት ነው ላቅ ያለ ዓለም ውስጥ ናችሁ እናንተ ከፍ ብላችኋል እግዚአብሔርን ደስ የሚያሰኝ ዓለም ውስጥ ናችሁ የዘመኑ ፍልስፍና አይስባችሁም የዘመኑ ትምህርት የመጽሐፍ ቅዱስን እውነት የሚጻረር ወንድ የሴት ራስ ነው የሚለውን የሚጠላ ትምህርት ባልን የቤቱ ራስ ያረጋውን እውነት የሚቃወም ፌሚኒዝም የፌሚኒስት ትምህርት አይስባችሁ መንፈሳዊ ስትሆኑ ሳራ ለአብርሃም ጌታዬ ብላ እንደተገዛች ጌታዬ ትላላችሁ እሱ የሚጠይቀው ግን ብስለት ነው መንፈሳዊነት ነው ክርስቶስን መምሰል ነው የሚጠይቀው ጌታን መውደድ ጌታን ማየት ያን ጊዜ ይሄን መጽሐፍ ትኖራላችሁ መጽሐፉን ተወዱታላችሁ መጽሐፉ ያለው ይሆናል ከዚህ መጽሐፍ ውጪ እናንተ 7 ዶክተሬት ይኖራችሁ ባላችሁ ገበሬ ይሁን እግዚአብሔር የቤት ራስ አድርጎታል እግዚአብሔር ከፊት እንዲሆን ለሱ ሰጥቶታል ይሄ በቃ ማይሻር የማይለወጥ ጽኑ ትምህርት ነው ክርስቶስ እግዚአብሔር እኮ የክርስቶስ ራስ ነው ሲል በማንነት ክርስቶስ ከእግዚአብሔር ያንሳል ማለት አይደለም ሰቦርዲኔሽናል ፋንክሽን አለ አይደል አንዱ በተሰጠው ኃላፊነት ፋንክሽን ያረጋል አብ የራሱ ድርሻ አለው ወልድ የራሱ ድርሻ አለው ስለዚህ ወልድም ለአብ ከተገዛ ሴት ለወንድ ትገዛ ይላል እግዚአብሔር ቃል ይቺ ሴት እንደዚህ የምታረግ ሴት ነበረች ባሏን ማከረች ሰገነት ይሰራለች ማረፊያ ይደረግለታለች በቃ እናስተናግደዋለች በቃ ሀብቷን ጌታን ለሚያስከብር ነገር የተጠቀመች ነው አንደኛ ጢሞቴዎስ ምዕራፍ 6 ከ17 ጀምሮ ሲናገር በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠውን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ያልፋል ባለጸግነት በሚያልፍ ባለጸግነት ተስፋ እንዳያደርጉ ምን አርጋ እዘዛ ማለት ትእዛዝ ነገራቸው በሚያልፍ ባለጸግነት ተስፋ ታድርጉ ይላል ጢሞቴዎስ ማለት ነው ቸርቹ ላይ ቆሙ ኤፌሶን አጥቢያው ላይ ቆሙ እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው አራነጥ እግዚአብሔር ባረካችሁ እርዱ አካፍሉ ያበለጸጋችሁ እግዚአብሔር ነው የሰጣችሁ እግዚአብሔር ነው አካፍሉ እንዲረዱና እንዲያካፍሉ ምከራቸው በቃ ይቺ ሴት የመጣውን ከእርሻ የመጣውን ሀብት ባሏ ደግሞ የመጣውን ሀብት እግዚአብሔር እንዴት አድርጎ እንደሚባርክ ሚስጥሩ ስለገባት ቁልፉን ስላገኘች በእግዚአብሔር ሰው ላይ መዝራት ጀመረች በእግዚአብሔር ፕሮግራም ላይ በእግዚአብሔር ሐሳብ ላይ በእግዚአብሔር ዓላማ ላይ መዝራት ጀመረች ነብዩ አሁን እንደ ድሮ አይኳትንም ማረፊያ ያለው ቤት የሌለው ነብይ ኤልያስ እኮ የበረሃ ማር እየበላ ወገቡን በጠፍር ታጥቆ በምድረ በዳ ይኖር የነበረ ነብይ ነው ኤልሳሱን የተከተለው ቤት የለውም ማረፊያ የለውም መኖሪያ የለውም ይቺ ሴት
ማረፊያን አዘጋጀችለት ሶስተኛ ወደ ቤት አስገባች እቺን ሴት ታላቅ ያደረጋት ነገር በቤቷ ደግሞ እንዲኖር እንዲበላ ነበር ያስገባችው አሁን ደግሞ እንዲተኛ እንዲያድር እንዲያርፍ ቤት አዘጋጀችለት ሶስተኛ በእግዚአብሔር የረካች ሴት ነበረች ባላት ነገር ያለች ነበረች ሃሌሉያ ኢየሱስ ጌታ ነው መንፈሳዊ ስትሆኑ ውድድር ውስጥ አትገቡ የጎረቤት መኪና አይታችሁ መኪና አትቀይሩ የሆነ ኮምፒቲሽን ውስጥ ገብታችሁ ያልሆነ ላይፍ ውስጥ አትገቡ በሰጣችሁ ነገር እርክት ትላላችሁ ሴትዮዋ እንዴት ረካች ቁጥር 12 ላይ እዛው ምዕራፍ 4 ሎሌውንም ጊያዝን ኤልሳ ነው የሚናገረው ይችን ስኖማዊት ጥራ አለው በጠራትም ጊዜ በፊቱ ቆመች ቤቷ ገብቷል ተኝቷል አልጋዋ ላይ ነው ያረገችለትን ያሰበ ተገርሟል ምን አይነት ሴት ነች እንዴት አይነት ደግ ሴት ነች ጀነረስ ነች በቃ የሆነ ነገር ልስራላት አለ ነብዩ ተነሳና ሊለውጣት ሊባረካት ፈለገና እንደዚህ አላት እርሱም እኖ ይህን ሁሉ ሐሳብ አሰብሽልኝ አያችሁ ይህን ሁሉ ሐሳብ ምን አረግሽልኝ አሰብሽልኝ በጣም ልክ ነሽ ጥሩ ሴት ነሽ አሰብሽልኝ አሁንስ ምን ላድርግልሽ ለንጉስ ወይም ለሰራዊት አለቃ ልንገርልሽን በላታለው እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰችለት ይላል አቤት እርካታ መንፈሳዊ ስትሆኑ ታላቅ ሴት መንፈሳዊ ሴት ነብዩ ንጉሱን ማዘዝ ይችላል በቃ ንጉሱ በእጁ ነው ያለው የጦር ጀነራሉን ማዘዝ ይችላልና የምትፈልጊው ምንድነው አላት ጥራትና ለንጉሱ ምነግርላት ነገር ካለ ጉዳይ ካላት ኬስ ካላት ወይ ደግሞ ለጦር ጀነራሉ ለሰልፉ መሪ ምነግርላት ነገር ካለ እስቲ ጠይቃታለሁ አረስንት የሚጠየቅ እኮ አለ እኛ ሀገር ቢሆን ጠቅላይ ሚኒስትሩን አቃለው መሬት ይሰጠኝ ማይል ማን አለው እንደዚህ ቢባል ማለት መሬት ስጠኝ ቤት ስጠኝ የሆነ ቦታ ስጠኝ ምናምን ነው ምን ነው ኩኝ ምን ይሰጥሽ ለንጉስ ምነግርልሽ ጉዳይ ካለ በጣም የሚገርም ነገር አርገሻል በጣም ደስ ብሎኛል ላደረግሽው ብድራት መክፈል ፈልጋለሁ ምላሽ መስጠት ፈልጋለሁ ምን እንዳረግልሽ ትፈልጋለሽ ለንጉሱ ምነግርልሽ ነገር ካለ ወይም ደግሞ ለሰራዊቱ አለቃ ማለት ለጀነራሉ ማለት ነው ምነግርልሽ ነገር ካለ ምንም የለም ማለት መርካቴ ነው ስትረኩ ነው በጣም ይሄ የዚህ ሴትዮ መንፈሳዊነቷ ጥግ በጣም የሚገርም ነው እንደ ሰው እኮ ብዙ ነገር ልጠይቅ ትችላለች ግን ምን አለች ምንም ነገር እኔ በህዝቤ መካከል ነው የምኖረው በሰላም ነው የምኖረው በወገኔ በህዝቤ መካከል አለ እንደው ግሪን ካርድ ካለ ሲቲዝን ላርግልሽ ወይ ያላት ነው የሚመስለው እኮ ኦሬዲ ሲቲዝን ነኝ ያለችው ነው የሚመስለው በቃ እኔ በህዝቤ መካከል ነኝ ግሪን ካርዱን ወደ ሲቲዝን ላስቀይረው ወይ ለንጉሱ ነግሬ ሲላት አም ኦሬዲ ሲቲዝን አለችው በቃ ምንም እኔ በህዝቤ መካከል ነኝ በወገኖቼ መካከል ወገኖቼ ሆይ መንፈሳዊ ሴት እግዚአብሔር በሰጣን ነገር ትረካለች እግዚአብሔር በሰጣት ቆመና ትረካለች እግዚአብሔር በሰጣት ውበት ትረካለች እግዚአብሔር በሰጣት ዕውቀት ትረካለች እግዚአብሔር በሰጣት ስራ እግዚአብሔር በሰጣት ሀብት እግዚአብሔር በሰጣት ችሎታ የረካች ናት ጥግብ ያለች ናት እግዚአብሔርን በዚህ ታመሰግናለች ፊልጵስዩስ 4:10 ላይ 12 ጀምሮ እናንተ ከ10 አንብቡ ማጣትን አውቃለሁ ማግኘትን አውቃለሁ ብጠግብም ሆነ ብራብ ባገኝም ሆነ ባጣ በማንኛውም ሁኔታ በየትኛውም ሁኔታ ያለኝ ይበቃኛል ማለትን ሚስጥር ተመረያለሁ ያለኝ ይበቃኛል የማለትን ሚስጥር ተመረያለሁ ኃይልን በሚሰጠኝ በርሱ ሁሉን ማድረግ እችላለሁ ሃሌሉያ ያለኝ ይበቃኛል ማለትን ተመረያለሁ
መንፈሳዊ ሴት መገለጫዋ ያለኝ ይበቃኛል። አራተኛ ይቺ ሴት አስገባች፣ እንዲኖር ጠየቀች፣ ባላት ረካች። አራተኛ በእምነት የተሞላች ሴት ነበረች። እምነት ነበራት። እምነት አላት። በጣም የሚገርም እምነት ያላት ሴት ነች። እምነት አላት። እንደዚህ ይላል ቁጥር 18 ላይ ሕፃኑም አደገ፣ አንድ ቀንም እህል አጫጆች ወዳሉበት ወደ አባቱ ወጣ። አባቱንም ራሴን አለው። እርሱም ሎሌውን ተሸክመ ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም። ወጣም በእግዚአብሔር ሰው አልጋ ላይ አጋደመችው፣ በሩን ዘግታበት ወጣች። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ መለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። እርሱም መባቻ ወይም ሰንበቴ አይደለ፣ ዛሬ ለምን ትሄጂበታለሽ አለ። እርሷም ደህና ነው አለች። ልብ በሉ፣ ደህና ነው አለች። አህያውንም አስጭና ሎሌውን ንዳ፣ ሂድ፣ እኔ ሳላዝ አታዘግየኝ አለችው። እንዲሁም ሄደች። ወደ እግዚአብሔር ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔር ሰው ከሩቅ ባያት ጊዜ ሎሌውን ጊያዝን እነኋት ሱነማዊቲቱ መጣች፣ ትቀበላትም ዘንድ ሩጥና በደህናሽ ነውን? አያችሁ ጥያቄውን። ባልሽ ደህና ነው፣ ልጅሽስ ደህና ነውን በላት አለው። እርሷም ደህና ነው አለች። ወደ ተራራው ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ጊያዝም ሊያርቃት ቀረበ። የእግዚአብሔርም ሰው ነፍሷ አዝናለችና ተዋት፣ እግዚአብሔር ያንን ከኔ ሰውሮታል አልነገረኝም አለ ይላል። ይህች ሴት ምን አይነት ሴት ነች? በእምነት የተሞላች ሴት ነበረች። እምነቷ በጣም አስደናቂ ነው። በጣም አስገራሚ እምነት ነው። እግዚአብሔር ልጅ ሰጥቷታል፣ እንመጣበታለን። ይሄ ልጅ ሞተባት። እናት ልጅ ሲሞትባት የሚሰማት ስብራት ምን አይነት እንደሆነ እናንተ መናገር ትችላላችሁ። ሰሞኑን አንድ ጽሑፍ ሳነብ 38 ዓመት ያዘነች እናት ልጇ ሞተ። ለ38 ዓመት ልጅን ማጣት ለእናት እንዴት ከባድ ነው። ልጇ በሞተ ጊዜ ግን አመጣችና በነብዩ አልጋ ላይ ልጁ እኮ የራሱ አልጋ አለው አስተኛችና ወደ ነብዩ ሄደች። ለምንድን ነው ይሄን ያደረገችው? እግዚአብሔርን ስላመነች። ምን አላት ማለት ነው? እምነት አላት። እግዚአብሔር ከሞት እንደሚያስነሳላት ልጇን፣ ይሄንን ሊያደርግ የሚችል ነብይ እንዳለ ስላወቀች በምትሄድበት ጊዜ ሁሉ የቀረበላት ጥያቄ ደህና ነው ወይ ሰላም አይደለሽም ወይ ነው የሚለው። ባሏም ጠይቋታል፣ ጊያዝ ጠይቋታል፣ ኤልሳ ጠይቋታል። እሷ ምን አለች? ሁሉም ደህና ነው። እስቲ ሁሉ ደህና ነው በሉ። ሃሌሉያ። በቃ መንፈሳዊ እናት ችግሯን ሳይሆን ችግሯን የሚፈታውን ጌታ ታያለች። ችግር አለ፣ ሬሳ ቤት አለ፣ ከባድ ሐዘን ነው። ግን ሬሳውን የነብዩ አልጋ ላይ አስተኝታ ደህና ነው አለች። ይሄ ምንድነው ካላችሁ እምነት ነው። እግዚአብሔር በእምነት ይባርካችሁ። ይህች ሴት መንፈሳዊ ከመሆኗ የተነሳ እነዚህ ነገሮች በሷ ህይወት ውስጥ ነበሩ። ከጌታ ያገኘችውን ምላሽ 4 ነገር ልንገራችሁና ልጨርስ። ከዚህ ማንነቷ የተነሳ ይህች ሴት ነብዩን አስገባችው፣ በቤቷ እንዲኖር ጠየቀችው። እንደገና ደግሞ ረካች። ምን ላድርግልሽ ስላት ምንም አልፈልግም አለች። አሁን ደግሞ በእምነት እርምጃ ወሰደች። ከዚህ ነገር የተነሳ እግዚአብሔር 4 ትላልቅ ነገሮች አደረገላት። የመጀመሪያውና ዋናው እግዚአብሔር ያደረገላት ነገር ልጅ ሰጣት። ሃሌሉያ። ሀብቷ
ሊሰጣት አይችልም ልጅ ወገኖቼ ንብረቷ ሊያመጣላት አይችልም ያላት ነገር በሙሉ ቢሸጥ ብትሰጥ ልጅ ሊሰጣት አይችልም የአንድ ጊዜ ቸርነት ነው ያረጋችው ነብዩን ነው የተቀበለችው ነብዩን ነው ያስተናገደችው ነብዩን ነው በቤቷ ያበላችው በቤቷ ያሳደረችው ያቺ ደግነቷ ያቺ መልካምነቷ ወገኖች ሆይ ተአምር አረጋላት ባሏ ሽማግሌ ነው አርጅቷል ቁጥር 17 ላይ ሴቲቱም ጸነሰች በዚያም ወራት በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች ምንም ነገር አልፈልግም ብላ ያለችውን ሴት ጊያዝ ልጅ የላትም ብሎ ነገረው ጠራትና የዛሬ ዓመት ልጅ ትታቀፊያለሽ ነው ያላት መታቀፍ አይቀርባችሁ ትታቀፊያለሽ ትወልጃለሽ ብቻ ሳይሆን ምን ታረጋለሽ ትታቀፊያለሽ አረተው እግዚአብሔር ሰው አረተው እንደዚህ አይነት ጉጉት ውስጥ አትጨምረኝ ቋለችው አታጓጓኝ ጠብቄ ትጫዋለሁ በዚህ ማህበረሰብ ውስጥ ያለ ልጅ መኖር ከባድ ነው ወገኖች በተለይ ደግሞ ባለጸጋ ሲሆኑ ሀብታም ሲሆኑ የሚወርሳቸው ሳይኖር ሲቀር በጣም ከባድ ነው ባሏ ደግሞ ሽማግሌ ነው ባሏ ሲሞት ባልቴት ነው የምትሆነው ብቻዋን ነው የምትቀረው ባሏ አርጅቷል እሷ ገና ናት እሷ ስለዚህ ይቺ ሴት የነበራት ፍላጎት በመድር ያለ ነገር ሁሉ ማያረግላትን ወገኖቼ ጌታ አደረገላት መንፈሳዊ ስትሆኑ እናንተ ሳትታገሉ በቃ ለጌታ ብቻ ስትጨክኑ እግዚአብሔርን ሐሳብ እግዚአብሔርን ፕሮግራም እግዚአብሔር የልቡን ትርታ ስታገኙ ከእግዚአብሔር ነገር ጋር ስትቆሙ ከእግዚአብሔር መንግስት እውነት ጋር ስትቆሙ እግዚአብሔርን ሐሳብ ስትረዱ ለእግዚአብሔር ሐሳብ ራሳችሁን ስትሰጡ እግዚአብሔር ቤታችሁን ይሰራዋል አንተ እግዚአብሔርን ጦርነት ስትዋጋ እግዚአብሔር ላንተ የታመነ ቤት ይሰራልሃል በቃ አንተ ዝም ብለህ ጌታን አገልግለው ዝም ብለህ ጌታን ውደደው አንተ ዝም ብለህ ጌታን አምልከው ቤት ውስጥ እንቆቅልሽ አለ ጥያቄ አለ ያልተመለሰ አለ ሐዘን አለ ስብራት አለ ይቺ ሴት እኮ ታለቅሳለች ታለቅሳለች ማህበሩ ይገፋት ማህበሩ የናቃት ገንዘብ ሰብስበው ያለ ወራሽ ልትሞት ነው የምትባል ሴትዮ እግዚአብሔር አንድ በቃ ቸርነት ደግነት መልካምነት በቃ ከእግዚአብሔር ፕሮግራም ጋር ስለቆመች ልጅ ሰጣት የዘመናት እንቆቅልሿ ተፈታ ታሪኳ ተቀየረ ጸሎቷ ተመለሰ እንቧ ታበሰ መንፈሳዊ እናት መንፈሳዊ ሴት እግዚአብሔርን ካስቀደመች ጌታ ቤቷን ይባርካል ትዳሯን ይባርካል ልጆቿን ይባርካል እንቆቅልሿን ይፈታል እንቧን ያብሳል ጸሎቷን ይሰማል ምን ጊዜ እግዚአብሔርን ከወደደች ካከበረች ከእግዚአብሔር ፕሮግራም ጋር ከቆመች ማለት ሁለተኛ የሞተው ልጇ ደግሞ እንደገና ተነሳላት አያችሁ አንብቤላችኋለሁ አልደግመውም ከእግዚአብሔር መቀበል አናቆምም የሆነ ነገር ፈልጋችሁ ሲያረግላችሁ ሌላ ትጠይቃላችሁ ከእግዚአብሔር የመጠየቅ የመለመን ከእግዚአብሔር የመፈለግ ነገር የሚያቆም ሰው በመድር ላይ የለም የሆነ ነገር ሲመለስላችሁ ሌላ ትፈልጋላችሁ አሜሪካ ውሰደኝ ብላችሁ እንደኔ ከመጣችሁ አለዚህ ደርስ ነው ሌላ አለ ሚስት ሲመጣ ሌላ ይመጣል ልጅ ሲመጣ ሌላ ይመጣል ስራ አስጠው ለልጅ ትምህርት ቤት አይቆምም ቆቅልሽን ግን ሁሌ የሚፈታ ጌታ በዙፋኑ ላይ አለ እናንተ ከጌታ ጋራ ሞር ክሎዝ ስትሆኑ እናቶች እናንተ የትውልድ ባለአደራዎች ናችሁ እናንተ ልጆቻችሁ ባለአደራዎች ናችሁ እናንተ ከጌታ ጋራ ሞር በተጣበቃችሁ ጊዜ ለጌታ ነገር ቅድሚያ ስትሰጡ ለእግዚአብሔር መንግስት ቅድሚያ ስትሰጡ ለወንጌል ስራ ቅድሚያ ስትሰጡ ለእግዚአብሔር ፕሮግራም ቅድሚያ ስትሰጡ እግዚአብሔር ልጆቻችሁን ያበጃጃችኋል እናንተ ዝም ብላችሁ ያገለገላችሁ ቤታችሁን ይሰራዋል ትዳራችሁን ይሰራዋል የሆነ ያልተመለሰ እንቆቅልሻችሁን ይመልሱ ያበጃጅ እናንተ እየታገላችሁ ወገኖች ልትመልሱ ይቺ ሴትዮ በምንም ተአምር ልጇን ከሞት ማስነሳት አትችልም አራነጥ ፓስተር ትችላለች አትችልም ሞተ ሴትዮዋ ያላት ነገር መቅበር ነው
የሚያስነሳው ግን የእግዚአብሔርን ፕሮግራም ትላንት አገልግላለች የእግዚአብሔርን ፕሮግራም ትላንት ተቀብላለች ከእግዚአብሔር ፕሮግራም ጋር ትላንት ቆማለችና እግዚአብሔር ነብዩን ተጠቅሞ የሞተባትን ነገር አስነሳላት አንዱ እንቆቅልሽ ተፈታ ብላችሁ አመስግናችሁ ሳትጨርሱ ሌላ እንቆቅልሽ ይመጣል እሱንም ጌታ ይፈታዋል ሶስተኛ እግዚአብሔር ያደረገላት ነገር ከመከራ ሰወራት ከረሃብ ሰወራት ከችግር ሰወራት ከድርቅ ሸሸጋት ጌታ አቤት ጌታ ለስሙ ያሳያችሁትን ወረታ ይረሳ ዘንድ እግዚአብሔር አመፀኛ አይደለም ነብይን በነብይነቱ የሚቀበል የነብይን ዋጋ ያገኛል ይላል ለነብይ አንድ ብርጭቆ ውሃ የሚሰጥ እግዚአብሔር ለዛ ሰው ነብዩ የሚያገኘውን ዋጋ ይከፍለዋል ትንሽ የምትመስል ደግነት ትንሽ የምትመስል ቸርነት ወገኖቼ ሆይ ታሪክ ትሰራለች ቁጥር 1 ምዕራፍ 8 ላይ ኤልሳም ልጇን ከሞት ያስነሳላትን ሴት አንቺ ከቤተሰብሽ ጋር ተነስተሽ ሂጂ በመታገኙ ስፍራ ተቀመጪ እግዚአብሔር ረሃብ ጠርቷልና 7 ዓመትም በመድር ላይ ይመጣል ብሎ ነገራት ሴቲቱም ተነስታ እንደ እግዚአብሔር ሰው ቃል አደረገች ከቤተሰቧ ጋር ሄዳ በፍልስጤም አገር 7 ዓመት ተቀመጠች ኢየሱስ ጌታን እንዴት ወደዋል መሰላችሁ ሴትዮ እግዚአብሔርን ፕሮግራም እግዚአብሔርን ሐሳብ እግዚአብሔርን አጀንዳ ስለተቀበለች እግዚአብሔር አጀንዳውን ገለጠላት የልቡን ገለጠላት የውስጡን ነገራት በቃ ይቺ ሴት ከእግዚአብሔር ፕሮግራም ጋር ስለቆመች እግዚአብሔር ረሃብ ላመጣ ነው አላት ልጄ አንቺ በዚህ ረሃብ ውስጥ አታልፊም አላት የእስራኤልን ምድር ይሄ የሰሜኑ መንግስት ነው ታውቃላችሁ ኤልሳ ነብይነቱ ለሰሜኑ ነው የሰሜኑ መንግስት ደግሞ አመፀኛ ነው ኃጢአት የሚለማመድ አመጽ የሚያረግ ነው የሰሜኑ መንግስት ማለት ነው እግዚአብሔር ብዙ ጊዜ የቀጣው በረሃብ የተቀጣ ነው በሰማሪያ ትልቅ ረሃብ ከዚህ በፊት ተነስቶ የርግብ ኩስ ያያራስ በልተዋል እነዚህ ሰዎች እነዚህ ናቸው አሁንም እግዚአብሔር ረሃብ ላመጣ ነው ብሎ በልቡ ያለው የልቡን ፕሮግራም የልቡን ሐሳብ ነገራት እሺ አለች በቃ ሂጂና የ7 ዓመት እስኪያበልጥ ድረስ በቃ የፈለክሽበት ሀገር ሽሽና ተቀመጪ እግዚአብሔር ሸሸጋት መሸሸጊያ ሆናት እግዚአብሔር ይሸሽጋቸዋል ይወላችሁ ትንሽ ምትመስል ያረጋችሁት ነገር ምታመጣው በረከት ምታመጣው የተተረፈረፈ የጌታ በጎነት የእግዚአብሔር ቸርነት የእግዚአብሔር ደግነት የእግዚአብሔር በጎነት እናንተ ጥቂት ነው ያረጋችሁት እናንተ እቺ ቤተክርስቲያን ይሄ ነገር ጎሏታል ብላችሁ ከቤተክርስቲያን ጋር ነው የቆማችሁት እኮ እናንተ ቤተክርስቲያን ውስጥ የሆነ ይፈረሳ አለ ከፈረሰው ቅጥር ጎን ቆማለሁ ነው ያላችሁት እናንተ እግዚአብሔር ስራ በኢሴፍሲ እንዲሰፋ እኮ የሆነች ትንሽ ነገር ነው ያረጋችሁት እግዚአብሔር እሷን ያያል ያይና ይሸሽጋቸዋል ከባድ ነገር ሲመጣ በቃ ከለላ ይሆናቸዋል እግዚአብሔር መልካም ነው በመከራም ቀን መሸሸጊያ ነው መከራ አለ የመከራ ቀን አለ የመከራ ቀን ላይ እግዚአብሔር መሸሸጊያ ይሆናል ይሰውራቸዋል እንደዚህ ሸሸጋት ሂጂ አምልጭ አላት ሰማሪያና እስራኤል እኮ ልትራብ ነው የሰሜኑ መንግስት እንዳለ 7 ዓመት አሳሩን ሊበላ ነው አንድ ሴት ግን ከዛ ህዝብ ሁሉ መካከል ነጥሎ አወጣትና ወደ ፍልስጤም ሀገር ሄደች ሰወራት የመጨረሻው በጣም አስደናቂ ነው የመጨረሻው አስገራሚ ነው እግዚአብሔር ሊሰጣት ከሞት አስነሳት እንደገና በመከራ ጊዜ ሰወራት የመጨረሻው ደግሞ ያለፋችበትን ሀብት ያልደከመችበትን ጥረት ያላረገችበትን 7 ዓመት በፍልስጤም ስትኖር እስራኤል ውስጥ የነበረውን የሷ መሬት ሊያመጣው የሚችለውን ሀብት በሙሉ ተጠራቅሞ ጠበቃት በጥቂት የሚዘራ በጥቂት ያጭዳል በበረከት የሚዘራ በበረከት ያጭዳል ማለት ይሄ ነው በበረከት ዘራች ቁጥር 3 ላይ እዛው ምዕራፍ 8 7ቱም ዓመት በተፈጸመ ጊዜ
ሴቲቱ ከፍልስጤም አገር ተመለሰች መጣች 7 ዓመት ነው የሰወራት 7 ዓመት ነው የሸሸጋት ቤተሰቧን ይዛ ሄዳለች 7 ዓመት አለቀ መጣች ስትመጣ ስለ ቤቷ ቤት አላት ነብዩን አኑራባታለች እዛ ቤት ውስጥ ስለ ቤቷና ስለ መሬቷ ልትጮ ወደ ንጉሱ መጣች ቤቴን መሬቴን ልትል መጣች እግዚአብሔር ግን ኮኢንሲደንስ በሚመስል መለኮታዊ ፕሮግራሙ ንጉሱም ከእግዚአብሔር ሰው ሎሌ ከጊያዝ ጋር ኤልሳ ያደረገውን ተአምራት ሁሉ ንገረኝ ይያለ ይጫወት ነበር እርሱም የሞተውን እንዳስነሳ ለንጉሱ ሲናገር አቤት መለኮታዊ ቀጠሮ ማለት ነው የቱ ጋር የናንተ ነገር እንደሚገባ ታውቁ ጊያዝ ቤተ መንግስት ቁጭ ብሎ ለንጉሱ ያወራ ነው የሞት አስነሳ ብሎ ሲናገር ልጇን ያስነሳላት ሴት ስለ ቤቷና ስለ መሬቷ ወደ ንጉስ ጮኸች ጊያዝም ጌታዬ ንጉስ ሆይ ሴቲቱ ይህች ናት ኤልሳም ከሞት ያስነሳው ልጇ ይህ ነው አለ ንጉሱም ሴቲቱን ጠየቀ ነገረችው ንጉሱም የነበረላትን ሁሉ መሬቷን ከተወች ጀምራ እስከ ዛሬ ድረስ ያለውን የእርሻዋን ፍሬ ሁሉ መልስላት ብሎ ስለ እርሷ ጃንደረባውን አዘዘ ይላል ኢየሱስ ጌታ ነው ሃሌሉያ መቶጥፍ አትረፈረፋት አንድ ሰው ቤቷ አስገብታ የእግዚአብሔርን ፕሮግራም ቤቷ አገልግላ የሆነላትን እግዚአብሔር ታማኝ ነው እግዚአብሔር ታማኝ ነው የ7 ዓመት በረከት ጠበቃት የ7 ዓመት ሀብት ጠበቃት የመሬቷ ፍሬ የተሰበሰበው ሁሉ ተሰብስቦ ይሰጣት ወገኖቼ እግዚአብሔር አያሳፍራችሁ መልካም ሁኑ እናቶች ደጉኑ እናቶች ሴቶች መንፈሳዊ ሁኑ ተቆረሱ ጥሩ ነገር አርጉ አካፍሉ ጀነረስ ሁኑ ደጎች ሁኑ ታማኝ ሁኑ አስራታችሁን ስጡ ለድሃ ስጡ ለተቸገረ ስጡ ላጣ ስጡ አካፍሉ አትከስሩም ያከብራችኋል እጥፍ አድርጎ ይሰጣችኋል አትረፍርፎ ይሰጣችኋል እናንተ ናችሁ ቤቱን የምትወዙ ባሎቻችሁን የምትመሩት እናንተ ናችሁ በራሳችሁ መንገድ ከእግዚአብሔር ሐሳብ ጋር እንዲቆም ማድረግ የምትችሉት እናንተ ናችሁ ከእግዚአብሔር ፕሮግራም ጋር እንዲሮጥ የምታረጉ እናንተ ናችሁ ባሏን ከእግዚአብሔር ፕሮግራም ጋር እንዲገባ አረጋችሁ አብሯት እንዲቆም አረጋችሁ እንዲተባበራት አደረጋችሁ ትችላላችሁ ይሄን ስታረጉ እግዚአብሔር ይባርካችኋል ኤፌሶን ምዕራፍ 3:19 እና 20 ላይ ከምንለምነው ወይም ከምናስበው በላይ አብልጦ ሊያደርግ ለሚቻለው ለእርሱ በክርስቶስ ኢየሱስ በቤተ ክርስቲያን ክብር ይሁን አሜን ይላል ከምትለምኑት ከምታስቡት በላይ ይህች ሴትዮ ቤቴ ይመለስልኝ ነው ያለችው 7 ዓመት ሙሉ የተዘጋ ቤቷ ላይ ሰው ገብቶበታል ቤቴ ይመለስ መሬቴም ይመለስ ልትል ነው ሄደችው ያለመነችውን ያልፈለገችውን እግዚአብሔር አትረፍርፎ ሰጣት መንፈሳዊነት ላቅ ያለ ህይወት ነው እግዚአብሔርን ማወቅ ነው እግዚአብሔርን ፕሮግራም ማወቅ ነው እግዚአብሔር ልቡን ትርታ ማወቅ ነው ከእግዚአብሔር ፕሮግራም ጋር መቆም ነው ያን ስታደርጉ እግዚአብሔር ይባርካችኋል ለባርካችሁ ዛሬ ምሽት በእውነት እንደዚህ ሴት እንዲያረጋችሁ ነገ እናንተ ይህንን ምድር ጨርሳችሁ ስትሄዱ በኢሲኤፍሲ በካንሳስ በኦሌታ በሸዋኒ በለኔክሳ በኖርዝ ካንሳስ በኖራችሁበት ሰፈር አንድ ምልክት አርጋችኋል እግዚአብሔርን ፕሮግራም አስተናግዳችኋል የእግዚአብሔርን ፕሮግራም ፈጽማችኋል ለእግዚአብሔር ዓላማ ኖራችኋል እግዚአብሔር እናንተን ይክሳችኋል እናንተ በልጆቻችሁ ትካሳላችሁ የናንተ ዘሮች የተባረኩ ይሆናሉ ትውልዳችሁ የተባረከ ይሆናል የዚች ልጅ ታሪክ ምን እንደሆነ ባይነግረን መጽሐፍ ቅዱስ ትልቅ ቦታ እንደደረሰ ተስፋ አደርጋለሁ እግዚአብሔር እንደሱ ያለ አምላክ ነው
ያስረስ ወደዚህ ትመጣና ከሷ ጋር መጀመሪያ ጸልየን ከዛ እኔ ጸልይላችኋለሁ ማይኩን ስጣት ሁላችንም እንቆም ካልደከመን ጥቂት ደቂቃ ይሄንን መንፈስ እንድንጋፈል ይሄን መንፈስ ይሄ እውነተኛ መንፈሳዊነት እናትነትን መንፈስ ሃሌሉያ እሱን መካፈል እንዲሆንልን እዚህ ጋር ለቲ ያስረስስች እሱን መካፈል በቃ ይሄን እውነት መረዳት ይሄን እውነት መካፈል ይሄን መንፈስ ይሄንን እውነት በቃ በዚህ በሱናማዊት ሴት ስሟ ባልተነገረ ታሪኳ ብዙ ዝርዝር ባልቀረበ ነገር ግን በዚህ ሁኔታ ውስጥ የሚገርም ህይወት የኖረች ሴት እግዚአብሔርን ፕሮግራም ተረታ እግዚአብሔር ያከበራት የባረካት ሴት ታሪክ በህይወታችሁ እንዲደገም ያስረስ ጸልይልናለች አሜን ሃሌሉያ ሃሌሉያ አሜን ሃሌሉያ ድንቅና ዘላለማዊ ሆንክ እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን አሜን በዘመናት መካከል ታሪክ የምትሰራ ድንቅ ሆንክ የማትሰለች የማትተው ጌታ ሆይ ህዝብህን የምታነሳ የምታነቃ የምታቆም የምታበረታ የምትመልስ የምትመክር እንደ አንተ ያለ አባትና አምላክ ስለሌለ እናመሰግናለን ድንቅ ነህ ጌታ ሆይ አሰራርህና አካሄድህ ሁሉ ከአእምሮ ያለፈ ነው እግዚአብሔር አምላካችን ሆይ እንዴት እንደምትወደን ልንገልጸው አንችልም ጌታ ሆይ እግዚአብሔር ሆይ ልንገልጸው አንችልም ሴቶች ልጆችን እንዴት እንደምትወድ ልንናገረው አንችልም እኔ ልገልጸው አልችልም ጌታ ሆይ ልሸከመውም አልችልም አባ ደግነትና ምሕረትህን ልሸከመውም አልችልም ጌታ ሆይ አንተ ድንቅ ነህ እግዚአብሔር ሆይ በዚህ ምሽት በእውነት ተናገርከን ለነፍሳችን ተናገርከን ጌታ ሆይ እባክህ መንፈስ ቅዱስ ሆይ ይሄን የሰማነውን ቃል በልባችን አትመው ጌታ ሆይ መንፈስ ቅዱስ ሆይ እባክህ የሰማንበትን ጆሮአችንን እንደገና ጎርጉረህ ጌታ ሆይ ወደ ልባችን እንዲዘልቅ አድርገው ጌታ ሆይ ብዙ ዘመን በዘመናችን ሁሉ ቃልን ሰማን ጌታ ሆይ ቃልን ሰማን ምን ያህል እንደኖርንበት ግን እግዚአብሔር ሆይ አንተ አዋቂ ነህ ነገር ግን አልፈረድክብንም ጌታ ሆይ በምህረትህ አየህን እንደገና ደግሞ ተናገርከን ጌታ ሆይ አንተ የመልካም ሁሉ ምንጭ እግዚአብሔር ሆይ ወደ መልካም ሁሉ የምትመራ ወደ መልካም የምትመልስ እግዚአብሔር ሆይ ሴቶች ልጆችን በእውነት በግልጽ በዚህ ምሽት ተናገርከን ጌታ ሆይ እባክህ የኢሲኤፍሲ ሴቶች ልጆች እግዚአብሔር ሆይ የምንታዘዝ የምንሰማ አድርገን ጌታ ሆይ አንተ ብቃታችን ሆነ እግዚአብሔር ሆይ ብቆች አይደለንም ጌታ ሆይ ስለተናገርከን እናመሰግንሃለን ጌታ ሆይ ዓላማ ስላለ ስራ ስላለ ነው የተናገርከን ጌታ ሆይ በቃልህ እንዲሁ በከንቱ አይመጣም እግዚአብሔር ሆይ እባክህ ቃልህን ወደ ጎን ከማድረግ ጠብቀን ታደገን ጌታ ሆይ እባክህ ታደገን እኔ ጌታ አባኔ ለምንሃለሁ እኔን ታደገኝ እህቶቼን ታደግ እናቶቼን ወንድሞቼን ወገኖቼን ታደግ ሴቶች ልጆችን ታደግ እግዚአብሔር ሆይ የምትሰራው ስራ ስላለ ነው የተናገርከው እግዚአብሔር ሆይ እሺ የሚል የሚታዘዝ ልብ ስጠን እኔ ጌታ እግዚአብሔር አምላካችን ሆይ በምድር ላይ አንድ ጊዜ ነው የምንኖረው አባታችን ሆይ ዘመናትን የሰጠህን የምንኖርበትን ዘመን የምታውቅ አንተ ነህ ጌታ ሆይ የዘመናችንን በእጅ መዳፍ ያስክ አንተ ነህ እባክህ በሰጠህን በዚህ ዘመን እንድንኖርልህ እርዳን ጌታ ሆይ እንድንኖርልህ እርዳን እኔን እርዳኝ እኔ ጌታ ከኔ ጀምር አባ ለምንሃለሁ ጌታዬ ለምንሃለሁ የቀረችኝ ዘመን ምን ያህል እንደሆነች አላውቅም ጌታዬ
ከኔ ጀምር አባ እንድታዘዝ ድምጽህን ብቻ እንድሰማ እርዳኝ እኔ ጌታ በቃልህ እንድኖር እርዳኝ እኔ ጌታ ቤቴንና ልጆቼን እንዳከብር እኔን እርዳኝ እኔ ጌታ አባ እኔን እርዳኝ እለምንሃለሁ እህቶቼን እርዳ እለምንሃለሁ እኔ ጌታ ባልታዘዝንበት ነገር ሁሉ ይቅር ብለህ ምህረት በስተው ጌታ ሆይ ቸርነት በስተው ጌታ ሆይ በደግነት አሸንፈህ ያዘን እኔ ጌታ እባክህ እኔና እህቶቼን እቺን ቤተክርስቲያን ውረስ ጌታ እንደ ቃልህ ይሁንልን እኔ ጌታ እንደ ተናገርከው እንደዚህ ሱናማዊ ሴት ይሁንልን እግዚአብሔር ሆይ የቀረን ዘመን እንዲህ ይሁንልን እኔ ጌታ የማንጸጸትበት ዘመን ይሁንልን ጌታ ሆይ የቀረን ዘመናችን የማንጸጸትበት ዘመን ይሁንልን ጌታ ሆይ ምን ያህል እንደሆነ አንተ ነህ የምታውቀው አባ እንደ ተናገርከው ሆነን እንድንገኝ እርዳን እግዚአብሔር አምላካችን ሆይ ስላልተውከን ስለተናገርከን እናመሰግንሃለን ስለምትወደን ስለተናገርከን እናመሰግንሃለን ጌታ ሆይ አባት የሚወደውን ልጁን ይመክራል ጌታ ሆይ ሴቶች ልጆችን መከርከን ተናገርከን ጌታ ሆይ እንድንኖርበት እርዳን እኔ ጌታ እርዳን እባክህ እኔ ጌታ እርዳን ዘመናችን እንዲሁ በከንቱ አይለፍ እንዲሁ በከንቱ አይለቅ እኔ ጌታ ወጣት ሴቶች ልጆችን እርዳ ጌታ ሆይ እናቶችን እርዳ እኔ ጌታ እስከዛሬ ያልኖርንበትን ሁሉ ይቅር ብለህ የቀረንን ዘመን ጌታ ሆይ በሐሴት ጌታ ሆይ እንድንፈጽመው እንድትረዳን ወይ አንተ መጥተህ እስከምትወስደን ወይ እኛ ወደ አንተ እስከምንመጣ እርዳን እኔ ጌታ ይሄ በህይወታችን ይፈጸም በዚች ቤተክርስቲያን ይፈጸም እኔ ጌታ ታሪካችን ይቀየር እግዚአብሔር ሆይ ታሪካችን ይቀየር እኔ ጌታ ከዚች ምሽት ጀምሮ የዚች ኤፍሲ እህቶይ ታሪካችን ይቀየር አምላኬ ሆይ እሺ የሚል የሚታዘዝ ልብ ስጠን እኔ ጌታ እግዚአብሔር መንፈስ ቅዱስ ሆይ ይቻላል ሁሌ ከኛ ጋር አለ መንፈስ ቅዱስ ሆይ ስለምትረዳን ስለምታግዘን ብርታት ኃይል ጥበብ ማስተዋል ስለምትሆነን እናመሰግንሃለን እግዚአብሔር መንፈስ ቅዱስ ስምህ ይባረክ የእውነት መንፈስ የጽድቅ መንፈስ የኃይል መንፈስ የቅድስና መንፈስ የምትረዳ የእግዚአብሔር መንፈስ በመድር ላይ ያለ በእያንዳንዳችን ውስጥ ያለ ሃሌሉያ ረባ አንዱራ በካሳና ማንቱላ ኢራበጎንደና ነማሲያ ኤለባሳንቶና ነማንዲያ ክብር ለአንተ ይሁን መንፈስ ቅዱስ ሆይ ከኛ ጋር ስላልተውከን ስለምታጽናናን ስለምትመክረን የቀናው መንገድ ስለምታሳየን ስም ብሩክ ይሁን የኔ ጌታ በዘመናት ሁሉ የማትቀየር እግዚአብሔር የምትሰማ እግዚአብሔር የምታዳምጥ እግዚአብሔር የምትመልስ እግዚአብሔር ኢየሱስ ዛሬም ስም ድንቅ ይሰራል እኔ ጌታ ነገስታት ይጠሩሃል እኔ ጌታ ድሆች ይጠሩሃል ሀብታሞች ይጠሩሃል እኔ ጌታ ሁሉን የምትሰማ አባ አንተ ብቻ ነህ እኔ ጌታ መልስ የምትሰጥ አምላካችን ሆይ እናመሰግንሃለን ያልተለወጥክ በዘመናት ሁሉ ማትለወጥ እግዚአብሔር አልፋና ኦሜጋ የሆንክ እግዚአብሔር እናመሰግንሃለን ክብር ሁሉ ላንተ ይሁን እኔ ጌታ አንተ የመጀመሪያ ሆነ የመጨረሻውን የምታውቅ አዋቂ አምላክ ነህ ጌታ ሆይ እንደ አንተ ያለ የለም አይኖርምም ጌታ ሆይ እናመሰግንሃለን ስምህ ይባረክ መታሰብ ስለሆነልን ጌታ ሆይ መንቃት ስለሆነልን ጌታ ሆይ ወደ ልቦናችን እንድንመለስ ስለምትረዳን ስለረዳህን እናመሰግንሃለን መንፈስ ቅዱስ ሆይ የምንሰማበትን ጆሮአችንን ጌታ ሆይ እንደገና አድሰው ጌታ ሆይ በመንፈስ ቅዱስ ቅባት አድሰው ውስጣችን ይታደስ ጌታ ሆይ ሰማን ጌታ ሆይ አባዬ ሰማን እኔ ጌታ እንዳንቀጭጭብህ እንዳንከሳብህ ጌታ ሆይ እባክህ እርዳን እኔ ጌታ እርዳን ይሄ ቃል ያንሳን ይፈውሰን እኔ ጌታ ስለሆነም ነው የላክልንና እናመሰግንሃለን እግዚአብሔር ሆይ ያልተውከን ያረሳን ያልሰለቸህን እግዚአብሔር ዛሬም ድምጽህን የምታሰማን እግዚአብሔር ስምህ ይባረክ ኤልሻዳይ ሆይ ከፍ በል እኔ ጌታ
ዛሬ ምሽት ወደ ቤታችን ወደ ነፍሳችን ስለገባህ እናመሰግንሃለን ክብር ሁሉ ላንተ ይሁን አምላካችን ሆይ የቀረውን ዘመናችንን በፊት ጉልበታችንን በፊት አኑረን እንድንጨርሰው እርዳን እናመሰግንሃለን ጌታ ሆይ አሁንም የቃል ደጆች ይከፈቱ የኔ ጌታ ይነገረን ጌታ ሆይ ባክ ለህዝብ ደግሞ ማስተዋልን ስጠን የኔ ጌታ አይወሰድብን ጌታ ሆይ የጠላት አሰራር ባንድ ጆሮ እየሰማን በሌላ እንዲያልፍ የሚያደርግ ክፉ ልባችንን የሚያደነድን ክፉ በኢየሱስ ክርስቶስ ስም የተመታ ይሁን ከናወንለት እቅዱ ሴራው ሁሉ እንደምባይ ካብ ይናድ ጌታ ሆይ በሳት ፊት እንዳለ ገለባ ይቃጠል በኢየሱስ ስም ጌታ ሆይ ልባችን ውስጥ ቃል ይታተመን ጌታ መልህቅ ሆኖ ያዘን ጌታ ሆይ እናመሰግንሃለን የሁሉ ስለሚሆንልን እናመሰግንሃለን ቸርነትን ምህረትን በላያችን ስላበዛ ክብር ሁሉ ላንተ ይሁን አምላካችን ሆይ በዚህ ምሽት ስለተናገርከን በባሪያ ስለተናገርከን እናመሰግንሃለን አሁንም አብዝተ ባርከው የኔ ጌታ የቃል ደጆች ይከፈቱለት የኔ ጌታ አንተን ታምኖ ነው በዚህ ስፍራ የሚቆመው የኔ ጌታ ከራሱ ጥበብና ማስተዋል እንደሌለው እናውቃለን ያንተ ማስተዋልና ጥበብ በሱ ላይ ይብዛ ጌታ ሆይ ቃልን ይዘው በሚቆሙት ላይ ሁሉ ይብዛ አብዝተ ስጠው የኔ ጌታ አሁንም የእያንዳንዱን ጓዳ የሚያንኳኳ ቃል ባፉ ውስጥ ይለፍ ጌታ ሆይ ወደ እውነት ሁሉ የሚመራ ቃል ወደስ በሱ ውስጥ ይለፍ እግዚአብሔር ሆይ የሚሰራ የሚያነሳ የሚያንጽ ቃል በሱ ውስጥ ይለፍ አባ ለህዝብ ያዘጋጀው በረከት ሁሉ በሱ ውስጥ ይለፍ ጌታ ሆይ ለስራ ነው ያመጣኸውና በሱ ውስጥ ይለፍ እግዚአብሔር ሆይ የህዝብም ታሪክ ይቀየር የኔ ጌታ ይህን ስለምታደርግ እናመሰግንሃለን አባ እናመሰግንሃለን ስለሰማህን ሁሌም ስለምትሰማን ክብር ሁሉ ላንተ ይሁን በመድኃኒታችን በኢየሱስ ክርስቶስ ስም ለመን አሜን ሃሌሉያ እግዚአብሔር ይባርካችሁ እግዚአብሔር ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ማዳኑን ያሳያችሁ ዘራችሁ ይባረክ ልጆቻችሁ ይባረኩ ትዳራችሁ ይባረክ እናትነታችሁ የተባረከ ይሁን ሚስትነታችሁ የተባረከ ይሁን ሴትነታችሁ የተባረከ ይሁን ለብዙዎች በረከት ያርጋችሁ እንደ ሱነማዊቷ ሴት መንፈሳዊ ያድርጋችሁ ለሌሎች የምትደርሱ የምትቆረሱ የእግዚአብሔርን ፕሮግራም የምታገለግሉ የምትከተሉ ያድርጋችሁ የእግዚአብሔርን ሥራ ስትሰሩ እግዚአብሔር እናንተን ሥራ ይስራላችሁ ቤታችሁን ይጎብኝላችሁ ትዳራችሁን ይባርክላችሁ ልጆቻችሁን ያሳድግላችሁ የልጅ ልጆቻችሁን ይጠብቅላችሁ ጤንነታችሁን ይባርክላችሁ የእግዚአብሔር ጥበቃ ሁሉ ጊዜ በእናንተ ላይ ይሁን መውጣትና መግባታችሁ ሁሉ በእግዚአብሔር ጥበቃ ስር ይሁን በክርስቶስ ደም ተሸፈኑ እግዚአብሔር ሆይ እናመሰግንሃለን ስለሰጠን መልካም ምሽት ክብር ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም